ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁን ከኛ ጋር ሁኑ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያና እንደ ናይል ተፋሰስ እና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ተጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዎች ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ እንደምትልክም ገልጻለች ተብሏል። ለአራት ቀናት የስራ ጉብኝት በሪያድ የሚገኙ ፕሬዝዳንት ኢሳያስ ይህን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 2018 ዓ.ም ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅትም እንደሆነም የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አሳውቋል። ኢሳያስ ከትናንትና ባስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉሱ ሰልማን ቢን አብዱልአዚዝ አልሳይድ ግብዣም እንደሆነም ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋርም ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትር ጠቅሰውም ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአል ያማን ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋርም ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶችም እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይም ያተኮረ እንደነበረም አመልክተዋል። ሞቅ ያለ እንደነበረም የተገለጸው የሁለቱ መሪዎች ውይይት ሀገሪቱ ያላቸውን ታሪካዊና ወንድማማች ግንኙነት እየተነሳበት እንደሆነም ጠቅሷል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይም ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይም ተኮር እንደነበረም ተገልጿል። ፕሬዝዳንት ኢሳያስ እና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታም ማለዋወጥም ላይ ያጠናጠነም እንደነበረም የአማና መልእክታቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ ባህር፣ ቀይ ባህርና የአረቢያን ባህር ሰላጤ ናቸው። የማስታወቂያው ሚኒስትሩ በልጥፏቸው ሁለቱ ወገኖች ሳውዲ አረቢያና በእነዚህ ሁሉ ቀጠናዊ ጉዳዮች ላይም ስለሚኖራት ተገቢ ሚናም ተወያይተዋል ሲሉም ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያም ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚናም እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል ያዳበረ ኢኮኖሚያዊ እድገትን እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑንም አሳምረውበታል ሲሉም የፕሬዝዳንቱ ያነሱት ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላ በሰፊው ቀጠናና በተለይ በጎረቤቶቻችን ሰላምና መረጋጋት ለማስፈን ሳውዲ አረቢያም ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄም የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስቴር ጠቅሷል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይም ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሽ መግለጻቸውም ጠቅሷል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላትን የሚገልጹ ሪፖርቶች መውጣታቸውን ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነው የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤሚሬቶች ጋርም ጥሩ ግንኙነት ያላትን ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅትም ነው። ደግሞ ደም አፍሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት ወዲህ ያሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጥኑ ውጥረት ውስጥም ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀይ ባህር ላይ የተፈጸመውን ስህተትም እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነም ባለፈው ህዳር ላይ በተዘጋጀው አንድ መድረክ ላይ ገልጿል። የኢትዮጵያ ከበርበር ጋር የተገናኘው እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸው ከተሻከረና ከተቀዛቀዘ አካላት ጋር ያላትን ትስስር አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅትም ቀይ ባህር ዳርቻ ተጎራባች ያልሆኑ አገራት በውሃ ካሉ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መሰማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበረ አይዘነጋም።